ባለፈው ሳምንት በአበባና አበበ የነገው የተማሪዎች ተወካይ ምርጫ ደስ የሚል አይመስልም? በጣም ደስ የሚል ይመስለኛል። እንደ ትልልቅ ሰዎች እኮ ነው የምንመርጠው። አባዬ እስቲ ስለ ምርጫ ንገረን። ምርጫ ማለት የምትፈልጉትንና ያለባችሁን ችግሮች ሊያሰግድልኝ ይችላል ለምትሉትን ሰው መምረጥ ማለት ሲሆን ከቀረቡት ተመራጮች ውስጥ ከፍተኛ ድምጽ ያገኘው ሰው ምርጫውን ያሸንፋል ማለት ነው። ሲቪክስ መምህራችን ታዛቢዎች ይኖራሉ ብላናለች። ታዛቢዎችስ ምንድነው የሚሰሩት? የታዛቢዎች ስራ ምርጫው ትክክለኛ መሆኑን ማረጋገጥና የምርጫ ሂደቱን መከታተል ነው። እኔን ብትመርጡኝ አመቱን ሙሉ ስትዝናኑ ስትስቁና ስትበሉ ትከርማላችሁ። እኔን ከመረጣችሁ ጥሩም ቤተ መጻሕፍት እንዲሰራ አደርጋለሁ። መጽሐፎች እንዲገዙልን ደግሞ እጠይቃለሁ። አሁን ደግሞ የምርጫውን ሂደት የሚከታተሉ ታዛቢዎች እንመርጣለን። አበባ ትመረጥ፣ አበባ ይመረጥ። አሁን ማን እንዳሸነፈ እነግራቸዋለን። አሸናፊው ኪያ ነው። እንኳን ደስ አለ ኪያ። ስለመረጣችሁኝ አመሰግናለሁ። ከናንተው ጋር ትምህርት ቤትን ለማገልገል ቃል እገባለሁ። አንተ እዚህ ምን ትሰራለህ? ረፍዷል እኮ። አንተን እየጠበቅኩ ነበር። በእናትህ አቢ አንድ ነገር ተባበረኝ። ሂሳብ ትምህርት እንዴት እንደሚያስጠላኝ ታውቃለህ አይደል? እና አሞታል ብለህ ታስፈቅድልኛለህ? ያማሃል እንዴ? አላመመኝም፣ አውቄ ነው። በእናትህ የፈለከውን ነገር አደርግልሃል። የነገውን ፈተናም አንተ ታስቆርጥኛለህ። ምን? ከሰው ከመቆረጅ ለምን አታጠናም? ትምህርቱ ከባድ ነው። ከጠናው እኮ አይከብድም። ና በል እንግባ። ና ቶሎ ወደ ቤት ሄደን ለነገው ፈተና እናጥና። ኪያ ለፈተናው ምንም አልተዘጋጀ። ቅድም አግኝቶ የምን እንዳለኝ ታውቂያለሽ? ስላላጠናው አንተ ታስቆርጀኛለህ። እና ምን አልከው? ከሰው ከምትቆርጅ ለምን ራስህ አታጠናም አልኩታ። ያውና ኪያ ከያሬድ ጋር የት ነው የሚሄዱት? እኔ እንጃ፣ እንከተላቸው። ኪያ የሆነ ነገር አስቧል። ወረማሙ ላሌ 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 በድር በድር በስኳሪ ረማሙ ላሌ 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 በድር በድር በስኳሪ። ምን ልስጣችሁ ጎበዞች? በሰላም ነው የተጣደፋችሁት? ኪያና ያሬድ ምን እየሰራችሁ ነው? ጓደኛችሁ የሆነ ነገር ሆኗል። ብታማክሩት ይሻላል። ኪያ ምን ሆኖ ነው ያሬድ? እኔ እንጃ። የሆነ ነገር ትረዳኛለህ ብሎ ከረሜላ ገዛልኝ። አይገርምም? አንተንም በከረሜላ ታሎ የነገውን ፈተና አስቆርጀኝ ሊል ነበር ማለት ነው። ኧረ እባክህ ምን አይነቱ ሰነፍ ነው? ከሰው ከሚኮርጅ ራሱ አያጠናም። ይሄ ልጅ ሳያጠና ከሚወድቅ ቶሎ ብለን ለሲቪክስ መምህር ተናግረን ትምከራ። ይሄ ነገር ደግሞ እንዴ ኪያ የምን አበባ ነው ያስከው? ላንቺ ነው ያመጣሁት መምህርት።
አመሰግናለሁ። በጣም ያምራሉ። ቆይ ማስቀመጫ ላምጣላቸው። እስቲ ኮምፒውተር ነይልኝ፣ በጣም አስቸግሮኛል። እሺ መምህር፣ ችግር የለም። አይኔ እድለኛ እኮ ነኝ። ምን እያረክ ነው ኪያ? ለፈተና አልተዘጋጀሁም መምህር። እና እየኮረጅክ ነው? ኧረ መምህር ስለ ኪያ ምን ሁላችሁም ይቅርታ አርጉልኝ። የሰነፍ ተማሪ ስራ ነው የሰራው። በጣም የሰነፍ ተማሪ ስራ። ይቅርታ አርጉልኝ። የመማር መብት እንጂ ሳያጠኑ የመኮረጅ መብት አልተሰጠንም። ልክ ነሽ አበባ። መቼም አሁን ከስተት ተምርሃል አይደል ኪያ? ደግሞ ትምህርቱ ከከበደ እኛን ጓደኞችን እንድንረዳ መጠየቅ ነው ያለብን። አዎ እንድትረጁን እንጂ እንድታስቆርጁን መጠየቅ አልነበረብኝም። ከረሜላ መግዛትም አያስፈልገኝም ነበር። ሂሳብ ፈተና ስንት እንዳገኘ ያያችሁ? 9 ከ10 በጣም ጎበዝ። ከሰቆርጄ ሳይሆን ራሴ አጥንቼ ያመጣሁት ነው። ጎበዝ ኪያ። የአበባና አበበ ተከታታይ ካርቱን ፊልሞችን አስተያየት መስጠት የምትፈልጉ ተመልካቾቻችን በስልክ ቁጥር 0115549329 ወይም 0115549330 መደወል ትችላላችሁ። በተጨማሪም በኢሜል አድራሻችን ልጽፉልን ለምትፈልጉ አድራሻችን media@tamisol.net ሲሆን ዌብሳይታችን ደግሞ www.ababaandababa.com ላይ እንገኛለን። የዛሬ ፕሮግራማችን በዚህ ላይ ይጠናቀቃል። ደህና ሁኑ።